ጠቅላይ ሚኒስትር ኃይለማርያም ደሳለኝ መንግስት ከህብረተሰቡ ጋር በመሆን ጸረ ሰላም ኃይሎች ላይ የማያዳግም እርምጃ እየወሰደ መሆኑን ገለጹ። በኦሮሚያ አንዳንድ አካባቢዎችና በአማራ ሰሜን ጎንደር ሁከት የቀሰቀሱ ኃይሎችን በማስታገሱ ስራ የህብረተሰቡ ሚና ከፍተኛ እንደሆነም ጠቅላይ ሚኒስትሩ ተናግረዋል። ዝርዝሩን ከፍትሃወቅ የወንድ ወሰን በኢትዮጵያ በፌደራልም ሆነ በክልል መንግስታት የሚረቀቁ የልማት እቅዶች ሶስት መሰረታዊ ምሰሶችን የተከተሉ ናቸው ብለዋል ጠቅላይ ሚኒስትር ኃይለማርያም ደሳለኝ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ። በህገ መንግስቱ የተረጋገጡ የብሔሮች ብሔረሰቦችና ህዝቦችን ሉዓላዊ የስልጣን ባለቤትነት የተከተሉ የክልል ወሰኖችንና የመንግስታቱን ስልጣን የሚያከብሩ የህዝቡን የነቃ ተሳትፎና ባለቤትነት ያረጋግጡ ብለዋል። እናም እስካሁን በመንግስት የልማት እቅዶችና በህዝቡ ግንባር ቀደም ሚና በርካታ ስኬቶች እየተመዘገቡ ናቸው ያሉት አቶ ኃይለማርያም የአዲስ አበባና የፊንፊኔ ዙሪያ የኦሮሚያ ልዩ ዞን የተቀናጀ የልማት እቅድ በረቂቅነት ያለ ህዝቡ ተወያይቶበት ሊሻሻል የሚችል የህዝቡን ይሁንታም ካላገኘ እስከ መቅረት የሚሄድ መሆኑን አረጋግጠዋል። ሁኔታው የሆኑና ሰነዱን በረቂቅነት ያለ በኦሮሚያ አንዳንድ አካባቢዎች የተከሰተው ሁከት በጸረ ሰላም ኃይሎች የተቀነባበረ በምንም አይነት ተቀባይነት የሌለው እንደሆነ ተናግረዋል አቶ ኃይለማርያም። በአማራ ክልል የቅማንት ህዝብ የመብት ጥያቄን ተከትሎ የክልሉን ብሔሮችና ህዝቦች ለማጋጨት የተደረገው ተመሳሳይ ጥረትም የጸረ ሰላም ኃይሎች እጅ ያለበት እንደሆነ ማስታወቀዋል። የጥፋት ኃይሎች ከበስተጀርባ ሆነውና ከፊት ለፊትም እየመሩ በርካታ የህዝብ ሀብቶች የመንግስት ሀብቶች ያቃጠሏቸው ንብረቶች እንዳሉ ደግሞ እናውቃለን። በዚህ ሂደት ውስጥ መሳሪያ የታጠቁም ኃይሎች ጸጥታ ኃይሎችንም ሆነ ሌሎች የህብረተሰብ ክፍሎችንም በመሳሪያ ኃይል እየገደሉ ወይም ደግሞ እየጎዱ እንደመጡ አይተናል። ይሄ ነገር በምንም መንገድ ሊቀጥል የሚችል አይደለም። በምንም መልኩ ሊቀጥል የሚችል አይደለም። መንግስት ህገ መንግስቱን የማስከበር ህጋዊ ስርዓቱን የማስከበር ይሄ የህሉና ጉዳይ የሆነውን ፌደራላዊ ዲሞክራሲያዊ ህገ መንግስታችንን የማክበርና የማስከበር ኃላፊነቱን በአግባቡ ሊወጣ ይገባል። አካባቢውን ለማናጋት የሚፈልግ ኃይል ከህዝቡ ጋር ሆነን ህጉ በሚፈቅደው መሰረት ህጋዊ እርምጃ ያላንዳች ምህረት የምንወስድ መሆኑን በዚህ አጋጣሚ ደግሞ መልእክት ማስተላለፍ ፈልጋለሁ። ጠቅላይ ሚኒስትር ኃይለማርያም መንግስት ከህብረተሰቡ ጋር ሆኖ ሁከት የተከሰተባቸውን አካባቢዎች የማረጋጋት ስራውን እንደሚያጠናክር በጥፋተኞች ላይም የማያዳግም እርምጃ እንደሚወስድ አረጋግጠዋል። ቀዳሚው እርምጃ የማስተማርና የማረጋጋት ነው ያሉት አቶ ኃይለማርያም መንግስት የህዝቡን የሰላምና የለውጥ ፍላጎት ለማሟላት ከህብረተሰቡ ጋር እንደሚሰራም ተናግረዋል። ህዝባችን አሁንም እንደቀድሞ ሁሉ ሳይወናበት ውዥንብሩ ሳያወናብደው ከሱ ውጪ ከሱ ፍላጎት ውጪ ከሱ ይጠቅመኛል ከሚለው ውጪ ሊካሄድ የሚችል በዚህ ሀገር ውስጥ በጭራሽ እንደማይታሰብ የኢህአዴግ መንግስትም ይሄን በጭራሽ እንደማያስብ ቀድሞም ያውቃል። አሁንም ይሄን አውቆ እየታገለን ያለው ብዥታዎችን ግን ማጥራት ያለብን መሆኑን ተገንዝቦ ህዝቡ ለሰላሙ እንደ ወትሮ ሁሉ አሁንም ያሳየውን ቀጣይም ያሳየ መቀጠል ያለበት ይሆናል ማለት ነው። ጠቅላይ ሚኒስትር ኃይለማርያም ደሳለኝ ኢትዮጵያን የማተራመስ ዓላማ ያነገቡ ጸረ ሰላም ኃይሎች ላይ መንግስት ጠንካራ እርምጃ እንደሚወስድ ከኢትዮጵያ ብሮድካስቲንግ ኮርፖሬሽን ጋር ባደረጉት ቆይታ አረጋግጠዋል።